እስከ ነፃኑን ያገኛት እስከ ነፃኑ ህፃኑን ይዛለች። እርግጠኛ ነህ? እኔ አሁን እመጣለሁኝ። እሺ አካባቢውን ቴክስት አድርግልኝ በሜሴጅ። እሺ በቃ አሁን እመጣለሁ። እሺ 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 አመሰግናለሁ። አራተኛ ፎቅ ነው መሰለኝ ያለው። እንግዲህ የሚሆነውን ነገር አብረን በጣም የቸኮልኩት በይዞ ነው ያውቃት እንደዚህ በአካል አያውቃትም እና አብረን እናያለን። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ነው ብሎ እንዴት ነው ቆይታችሁ? እንዴት ነው? ያው እንግዲህ የተፈጠረውን ነገር የምታውቁት ነገር ነው። ግን ከዛ በፊት ያው እኔም ይሄን ሰሞን በጣም እየመጣው አልነበረም፣ በጣም ነው የቆየሁት። ዛሬ ግን ደግሞ በአዲስ ቪዲዮ እናንተንም በሚያስደስት የእናንተን ጭንቀት የሚያቀል ነገር ነው ያመጣሁት። ቤተሰብ ይሄን ቪዲዮ ስታዩ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ኮመንት እየጻፋችሁ ቤተሰብ ከኛ ጋር እንድትሆኑ ጠይቃችኋለሁ። ቤተሰብ ያልሆናችሁ ደግሞ ይህን ፋሚሊ ሰብስክራይብ እያደረጋችሁ ከኛ ጋር ደስታችሁን በኮመንት መግለጽ ትችላላችሁና ወደ ዛሬ ቪዲዮ ስመለስ ያው እንግዲህ የምታውቁት ነገር ነው። ትንሱ እንደወለደች በዛ ምክንያት ደግሞ ደስታችንን እንዴት እንደገለጸን አይታችኋል። ከዛም በኋላም ደግሞ የገንፎ ስነ ስርዓት ብለው በደስታ በልዩ እንትን አክብረው ነበር። ከዛ በፊትም ደግሞ እንኳን ወደ ቤትሽ በሰላም ገባሽ የሚል ደግሞ ለቀው ነበር። በጣም ደስ የሚል ጊዜ ነበር ያሳለፉትና ሴት ልጅ አግኝተዋል። በጣም ደስ የሚል ነገር ነው። እኔም ደስ ብሎኛል። እኔም ቢሆን ወንድሜም ቢሆን እናቴም ብትሆን ደስታችንን ገልጸን በቪዲዮ መልክ ወደ እናንተ አቀርበናል። እናንተም ደግሞ በጣም እንደተደሰታችሁ አንጠራጠርም እና ከዛ በኋላ ደግሞ ብዙ ነገር የተፈጠረ ነገር ነበርና ያ ነገር ምንድነው? የትንሱ እናት መታ ነበር። ያው ምንም ቢሆን አያት ናት። ስለዚህ መንከባከብ ስላለባት መጣች ወደ ትንሱ ቤት። ያው እናቴም እንደሄደች ማለት ነው። እንደዛ ያው ተመሳሳይ ነገር ቢሆንም በስንት መከራ እናቴ እዛ ሄዳ ታረቁ ሲባል እንደገና ደግሞ ሌላ ችግር መጣ ማለት ነው። አሁን ይሄ ችግር ደግሞ እንዴት እንደሚፈታ ያው እግዚአብሔር ነው የሚያውቀውና ምንድነው የተፈጠረው? እሷ እዛ ከሄደች በኋላ ያው ምን እንደሚያጨቃጭቃቸውም አላውቅም። እናቴና የትንሱ እናት ምን እንትን እንደሚያስብላቸው አላውቅም። ቪዲዮን እያየሁኝ ይቅርታ ለምን አትጠይቂም ነው። ይቅርታ ጠይቂ፣ ይቅርታ ቪዲዮ ተንበርከሽ ይቅርታ ጠይቂ። ግን በእውነቱ ያን ያለ እኮ የሚያስበረንክክ ነገር ያለው ነገር አይመስለኝም። ግን ይቅርታ መጠየቅ እኮ አይከፋም። በመጀመሪያም ቪዲዮ ላይ እየሰራው ነበር። ይቅርታ መጠየቅ እንደ ትልቅነት ነው እንጂ የሚታየው ራስሽን እንዳዋረድሽ ራስሽን ዝቅ አድርገሽ ስለጠየቅሽ አንቺ የወረድሽ ወይ ደግሞ ዝቅ ያልሽ ሰው አይደለሽም። ማንነትሽን ራስሽ ነሽ የምታውቂውና ይቅርታ ብትጠይቂ የሁሉ ነገር አይፈጠርም ነበር። እናቴም ደግሞ የትንሱን ልጅ ይዛ ወዴት እንደሄደች እንኳን ማይታወቅበት በጣም አወዛጋቢ ነገር ነው የተፈጠረውና ምን እንደምን አላውቅም። እኔ አሁን እኮ እዚሁ ነገር ውስጥ መታሳዘነኝ ትንሱ ናት። አርግዛ የሁሉ መከራ ደረሰባት። ስንት መከራ አየች፣ ስንት መከራ። ሁሉም መከራ አሁን እዚህ ጋር ለመግለጽ ይከብዳል። ግን ሳታረግዝ መከራ፣ አርግዛ መከራ፣ ከወለደችም በኋላ ደግሞ ገና እንኳን ከአራስ እንኳን አልወጣችም። አስቡት እንግዲህ የእናትን ስሜት ማለት ነው። እና እናቴ እንዴት እንደዛ እንዳደረገች አላውቅም። እሷም ቢሆን እኮ ወልዳለች፣ ምን ብላለች። ግን እንዴት የእናት ልብ ላይ ጨክና ለምን ወሰደች ነው ጥያቄ። ይሄ ምን አይነት ችግር እኮ በህፃን ልጅ እንደዚህ ይደረጋል እንዴ? ችግርን እኮ በመነጋገር ይፈታል እንጂ ያ አንድ ምንም የማያውቅ ህፃን ልጅ ገና የእናቱን ጡት እንኳን ጠብቶ ያልጨረሰ ያልጠገበ ህፃን ልጅ ወስዳ
ምን ልታረገው ነው? ምንድነው የምትሰጠውስ? የከብት ወተት? ከዛ ሳመመው ምን ልገለው ነው? በጣም ያጠፋሽው። ልክ አይደለሽም። ታመሻል፣ ያምሻል ወይ እናቴ? ምን ሆነሽ ነው? ቆይ ምን ሆነሽ ነው? የትንሱ እናት አናደደችሽና ይቅርታ ለማለችሽና እንደዚህ ነገር ማድረግ አልነበረብሽም። የህፃኑ ያሳዝናችሁም እንዴ? ቆይ ሆድ ውስጥ እያለ ያ ሁሉ መከራ ደረሳችሁበት። ጭራሽ እስከ ሞጆ ድረስ ሄዳ ስንት መከራ አይቶ ነው የመጣው። በስንት መከራ ደግሞ ተወለደች። ከተወለደችም በኋላ ደግሞ እንደዚህ አይነት መከራ የምታሳዩት ለምንድን ነው? ቺን ጻልጅ ይሻው አርጋስ ቢሆን ይሄን ቪዲዮ እንደዚህ ያው ኢንተርናሽናል ነው አይደል? ይሄ ቪዲዮ ዩቲዩብ ላይ የሚለቀቀው አርጋም ደግሞ ማየቱ አይቀርምና እንደዚህ ነበር እንዴ የተወለድኩት ትላለች። የኔ አያት እንደዚህ ናት እንዴ? ለምንድን ነው እንደዚህ? ይሄን ነገር እንትማት አለባችሁ። ስለዚህ አትፍተሻል፣ ብትመለሽ ይሻልሻል። እኔም ቢሆን ደግሞ እዚህ ውስጥ ሐዋሳ ውስጥ ነው ወደ ሐዋሳ የመጣችው የሚል ነገር ስንትን ስለሰማሁኝ ያው እያፈላለኩሽ ነው። እኔ እንግዲህ ግራ ግብት ስላለኝ ነው ዛሬ ቪዲዮ የሰራሁት እንጂ በቃ ምንድን ነው ሻው ነው የሚባለው? ህፃን ልጅ ይዞ እስከ ምን ኮንተም እንደምን አላውቅም። እናቴ ማጥፍተሻል፣ የትንሱ እናት ማጥፍተሻል። አለቀ። እናቴ ጠፋሽው። ምንድነው ያጠፋሽው? አንድ ሰው ችግር ቢፈጥርብሽ በአንድ ህፃን ልጅ ነው እንደ የምትወጪው? እሱን ህፃን ልጅ እንደ እንትን ነው የምትይዩ፣ እንደ ማሳዣ ነው እሱን ይዘሽ ከዛ አንድ ነገር ለመጠየቅ እንደዛ ማድረግ ልክ አይደለም። ካንቺ ይሄ አይጠበቅም። የትንሱ እናት እንደማያጠፋሽው አንቺ ይቅርታ ብትጠይቂ እኮ የሁሉ ነገር አይደርስም ነበር። በመስማማት የሚፈታ ነገር የሁሉ ቦታ መድረስ አልነበረበትም። ይቅርታ ብትጠይቂ ችግር አልነበረው። እና ደግሞ አላዛርን ደግሞ ሄደን ልጅን አታመጣው እንደዛ ነው እያልሽ ያለሽው። አላዛርስ ቢሆን የሚያደርገው ነገር እኮ አጥቷል። በቃ እንዴት ያደርግሽ? ቆይ መፍትሄ ያለው አንቺ ራስሽ ጋር ነው። የትንሱ እናት አይደል እንዴ? መፍትሄው አንቺ ጋር ሆኖ እንዴት ነው እሱን አባት አይደለ እንዴ ሄደ ፈልጋ ታመጣም እንዴ ምናምን የምትይው? እንደዛ አይባልም። እሱም ቢሆን እኮ አባት ነው። ትንሱን ብትሆን እናት አመጣ 9 ወር ለፍታ ተሰቃይታ የወለደቻት ልጇ ናት። እሱም ደግሞ አባት ነው። ለዛ አይባልም። መፍትሄው አንቺ ጋር ሆኖ ሳለ እሱ ላይ ማላከኩ ተገቢ ነው ብዬ አላስብም። ይሄ ደግሞ የአንቺ ጥፋት ነው። እኔ እኮ ነገሮችን አከባብዳችሁ በቃ እንዴት አድርጋችሁ እንትን እንደምትሉ ነው ያወዛገበኝ ያለውና እንደዚህ በቃ ቢቀርባችሁስ ለምን እንደዛ ታደርጋላችሁ? ከባድ ነው። ይሄ ምንድነው ሻው የሚባለው? አሁን ይሄ ይቅርታ ብትጠይቂ እዚህ ያህል ቦታ ማንደርስም ነበር፣ እስከዚህም ድረስ አንመጣም ነበር። እናቴም ቢሆን የትንሱን ልጅ ወስዳ ሐዋሳ ድረስ አትመጣም ነበር። አስቡት፣ ከራስ ያልወጣ ልጅ፣ የእናቱን ጡት ያልጠገበ ልጅ ወጥቶ ምንድነው የሚሆነው? ምንድነው የሚበላው? ምንድነው የሚጠጣው? ወይስ እንደኛ እንደ ሰው እንጀራ ሊበላ ነው? እንዴት ይበላል? ሲጀም ገና 2 ሳምንት 3 ሳምንት ሳይሆንም በጣም ከባድ ነገር ነው። ለምን እንዳረግሽ እኔ ራሱ ግራ ግብትን ያለኝ እንደማስተዋል ይስጣችሁ። ምን እያሰባችሁ ደድባችኋል? እግዚአብሔርን ደድባችኋል። ምንድነው እየሆናችሁ ያላችሁት? እሺ ምንድነው መደረግ ያለበት? ምን ማድረግ እንዳለብኝ ራሱ አላውቅም። እውነት በጣም ከባድ ነገር ነው። እንደዚህ አይነት ነገር ለምን እንደምታደርጉ አላውቅም። እና ቤተሰብ በጣም ከባድ ነገር ነው። በቃ ይህ ስቃይ መከራ እንዴት እንደሚያበቃ እንዴት እንደሚቆም አላውቅም። በቃ ይሄ ቤተሰባችን ላይ ምን አይነት ነገር እንደገባ ምን አይነት ሴጣን ነው እንደዚህ እያደረገን ያለው? እውነት ካላዛር አልፎ ከእናቴ አልፎ ከትንሱ አልፎ ከትንሱ እናት አልፎ ይሄ ህፃኑ እንኳን አዲስ የመጣው ህፃን እንኳን በመከራ የተቀበልነው ነውና በጣም ከባድ ነገር ነው። ምን እንደሚደረግ ምን እንደሚባል ሰው እንኳን ይሄን ሲሰማ ምን ይባላል? እሺ አሁን እኔ በጣም ጭንቅን ያለኝ እውነት ቤተሰብ ምንድነው እሺ ማድረግ ያለብኝ? እስቲ ሀሳብ ካላችሁ በኮመንት ላይ ጻፉልኝ። እውነት ምትሉኝን አደርጋለሁ የሚሆን ከሆነ ማለት ነው። እና ምንድነው ማድረገው? እሺ እንዴትስ ብዬ ይሄን ህፃን ወደ እናቱ ልመልስ? እኔ እናቴ ብትሆንም አያገባኝም። ህፃኑን ብቻ ላገኘው ወስደዋለሁ። በቃ ወስጄው ለቤቢ ደውላለሁ እዚህ አካባቢ እንድንገናኝ። ከዛ መጥቶ ይወስደዋል። በቃ ካለ እናቱ እንዴት ይቆያል? ካለ እናቱ እንዴት ነው የሚቆየው? ጥያቄ እኮ የከበደኝ እሱ ነው። እንዴትስ መቆየት ይችላል? ከባድ ነው እኮ። በዛ ላይ ያ ሁሉ ከአዲስ አበባ ሐዋሳ ድረስ ያ ሁሉ መንገድ
በጉዞ ላይ ኧረ በኢየሱስ ምን አይነት ነገር ነው? እንደው በጣም ከባድ ነገር ነው። እንዴት ነው የምናደርገው? ሰው እንዴት እንደዚህ አይነት ነገር ያስባል? ምን አይነት አስተሳሰብ እንትን ቢኖረው ነው እንደዚህ አይነት ነገር ለማድረግ የሚወስነው? ከእናት ስር ህፃንን ወስዶ ማሸሽ፣ ከዛ ደግሞ እሱን እንደ ማሻሻያ አድርጎ ይቅርታ ካልጠየቃችሁ፣ ይቅርታ ቪዲዮ ካልሰራችሁ ይህን ህፃን አታዩም ጭራሽ። ምን ማለት ነው? ይህን ህፃን እንደሆነስ አንቺ ራስሽ ሄደሽ ይህን ህፃን ካልመለሽ ለፖሊስ እናመለክታለን። ይህ ህፃን አይገኝና ማለት ነው። ነግሬሻለሁ። ይህን ቪዲዮ አይተሽ ከ4 ሰዓት በኋላ እነ ትንሱ ጋር ደውላለሁ። ይህ እነሱ ደግሞ ህፃኑ አልተመለስልም ካሉ ያበቃልሻል አንቺ ራስሽ ማለት ነው። እናቴ ምንም ማድረግ በቃ የማደርገውን ነገር እያሳጣሽኝ ያለሽው እና በእርምጄ በኋላ እንትን እንዳትይ፣ አንተ ምን ላይ ተነሳ እናት ላይ ትነሳላት እንዳትይ። ምክንያቱም አንቺም እኮ ቢሆን እናት አለው ያ የወሰድሽው ልጅ፣ ወይስ ጦትሽን ለማጥባት ነው የወሰድሽው? አሃ በጣም ከባድ ነገር ምንድነው? ቆይሽ አይ ከባድ እግዚአብሔር ሆይ ምን እንደሚባል ምን አይነት ነገር ነው? እንደው ምን አይነት ሰው እንደዚህ አይነት ጭንቅላት! ኧረ በስመ አብ! ሰው እኮ ከእንስሳ የሚሻለው በአስተሳሰቡ አይደል እንዴ? ማሰብ ማንችል ከሆነ ማገናዘብ ማንችል ከሆነ የሚጠቅምና የሚጎዳውን ካላወቅን ምንድነው ታዲያ የኛ የሰው ጥቅማችን ምንድነው? ሰው የመሆናችን ምንድነው ጥቅሙ? ማሰብ ማገናዘብ ካልቻለ ህፃኑ የሚጎዳውና የሚጠቅመውን ካላወቅሽ ሰው የመሆናችን ጥቅሙ ምንድነው? ይሄ በጣም የሚያሳስብ ነገር ነው። እኔ አንዳንዴ ሳስብ አበደች እንዴ እላለሁኝ። ከዛ ደግሞ መተረሙ ተጸጽቻለሁ ይቅርታ አድርጉልኝ ትላለች። የሰው ማንነቱን ሲላት ደግሞ ታብዳለች። እኔ ግራ ግብትን ያለኝ ምን እንደምል አላውቅም። እግዚአብሔር ሆይ ብቻ ይሄ ህፃን ልጅ በሰላም በህይወት ምንም ነገር ሳይሆን በሰላም ይመለስ። በረሃብ ሳይሞት ማለት ረሃብ ይገለዋል በእርግጠኝነት። ምን እንደምለው በውሃ ብቻ ለማኖርን ያሰበችው ውሃ ያጠጣች። በቃ ውሃ ጠጥታ እሱ ምን ፍየል ነው ወይስ ዶሮ ነው በውሃ የሚኖረው? ከባድ ነው። ብቻ እኔ ምን እንደሚባል አላውቅም። እግዚአብሔር ይርዳት። ትንሱም ቢሆን ተረጋጊ፣ ያውቃለሁ እና ትንሽ ይገባኛል፣ ግን መገኘቱ አይቀርም። ይሄ ህፃን እባክሽ ራስሽን አትጉጂ። ገና አንቺ አራስ ላይ ነሽና እባክሽን። አላዛርም ቢሆን አንተ ደግሞ ወንድ ልጅ ነህ፣ ጠንከር ብለህ ሚስትህን ደግሞ ማጠንከር አለብህ። ወንድ ልጅ ስለሆንክ ውስጥ የሚሰማን ስሜት ደበቅ አድርገህ እሷን ማጽናናት ነው ያለብህ። አንተ ስሜት በቃ ወይኔ እንዴት ነው በቃ ወይኔ ልጅ የምትል ከሆነ ሚስት ትጎዳለች። ገብቶሃል አይደል? እሷን እዚህ እያጽናና ህፃኑ የምታገኝበትን መንገድ ደግሞ መፈለግ አለብህ። እኔም እዚህ ካገኘኋት እነግርሃለሁ። ስለዚህ እባክህን እንግዲህ እግዚአብሔር ያጽናችሁ ነው። ምን እንደምል ራሱ አላውቅም እና ምን እንደሚባል ራሱ አላውቅም። ከባድን እኔ ምን ሰው እንዴት እንደዚህ ነገር ሄሎ እስከ ነፃኑን ያገኛት እስከ ነፃኑን ህፃኑን ይዛለች። እርግጠኛ ነህ? እኔ አሁን እመጣለሁኝ። እሺ አካባቢውን ቴክስት አድርግልኝ በሜሴጅ። እሺ በቃ አሁን እመጣለሁ። እሺ አመሰግናለሁ። ቤተሰብ እንግዲህ አንዱ ጓደኛዬ ደውሎልኝ እናትን እዛ እንትን አግኝቻታለሁ ብሏልና አሁን እንግዲህ ወደ እሷ ጋር መሄድ ይኖርብናል፣ መያዝ አለብን። እንግዲህ እስቲ እግዚአብሔር ይርዳል። እና አራተኛ ፎቅ መሰለኝ እንግዲህ ቤተሰብ ከተያዘች ህፃኑን ወስደን ለቤቢ እንደውላለን። ከዛ እሱ ወይ እዚህ ይመጣል ወይ ደግሞ እኔ እሄዳለሁ ማለት ነው አዲስ አበባ። እንግዲህ የሚሆነውን ነገር አብረን እናያለን። በጣም ነው የቸኮልኩት። ምኖችን ውሸት እዚህ አካባቢ ነው የነገረኝ ልጁ። ያው ሌላ ሰው አይቶ ይሁን ወይ እሷን የእውቀት አላውቅም፣ ብቻ በይቱ ነው የሚያውቃት፣ እንደዚህ በአካል አያውቃትም። እና አብረን እናያለን።
ቶሎ ቶሎ ከባድ ምን አይነት ወደዚህ ነው መሰለኝ። ቤተሰብ ቤት እኔ ነኝ። እስቲ አንዴ ክፈችልኝ። ይቅርታ ሰላም ነው? እግዚአብሔር ይመስገን። መድኃኒት የምትባል እዚህ አለች ተብዬ ነበር። ህፃን ልጅ ይዛለች እና እዚህ ናት የምትገኘው። እስቲ አንዴ እሷ ማግኘት ፈልጌ ነው። እዚህ ነው የተባልኩት፣ ግን እዚህ አካባቢ ነው የምትገኘው። ቦታ ተሳስታችሁ ነው። እንደዛ ነው። እዚህ ማንም እዚህ የለም። እሺ ይቅርታ ይቅርታ። እሺ አመሰግናለሁ። ችግር የለም። እሺ አላወቃትም ማለት ነው ልጁ። ተሸውደናል። እዚህ ካልሆነች እሺ የት ነው እሷ የምትገኘው? እኔ አላውቅም። እንግዲህ ወይ ደግሞ ሄዳለች ወይ ደግሞ ወታ ነው የሚሆነው። ቤተሰብ በጣም ስለደከመኝ መልካም ጊዜ ይሆንላችሁ። ወዳችኋለሁ።